ሰላም ዩቲዩብ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም። ዛሬ ማሳያችሁ በቦታ ኤሪያ ቢኖር ከሲግናል ወደ መገናኛ የሚወስደው ወይም ደግሞ ምስራቅ አጠቃላይ ኮሌጅ ያለበትን ኤሪያ ነው። እንዴት መንገዱ እንደሰፋ ምስራቅ አጠቃላይ የምታውቁ ታውቁታላችሁ። እንግዲህ ኮሌጅም የተማራችሁ ትዝታም ያላችሁ ኮመንት ላይ ያለውን ነገር ትዝታችሁን መናገር ትችላላችሁ። ግን በጣም ነው የሚያስገርም ሁኔታ በቃ ኦልሞስት ተቀይሯል ማለት ይቻላል። ያስተላየውን ይሄ ያው እንደምታዩት የባይክ ሌን አለ። የባይክ ሌኑን ተከትለው ደግሞ የሚመጡ ብዙ ነገሮች አሉ። ግን ይቺ ኤሪያ በቃ በጣም የምትገርም ኤሪያ ጠባብ የነበረች ትዝታውን ሁሉ ለማስታወስ እንትን የሚል ይሄ ያው ፐብሊክ መናፈሻ ያለበት ኤሪያ ነው እና በቃ ያለውን ነገር መጣችሁ ቼክ እንድታደርጉት እኔም ላሳያችሁ የፈለግኩት ነገር ቢኖር ይህን ነው። ይቺ ስፓት እንደሚታወቀው የተለያየ ነገሮችን ማህበረሰቡ ማረፍ ብሎ ነገሮችን የሚወያይበት ከራሱ ጋር የሚገናኝበት ኤሪያ ነው ማለት ነው። እነዚህ ያላለቁ ናቸው። እንግዲህ መከራየትም ከፈልጋችሁ መጣችሁ ተከራይታችሁ ወደ 22 ቅርብ ነው ይሄ ኤሪያ ቢልዲንጓን መጣችሁ ቼክ ማድረግ ትችላላችሁ እና በደንብ ያለውን ሲቹዌሽን ማሳያችሁ የሆነ እውነት አታውቁትም። በቃ እኔ ኤሪያ ያውቁ ነበር ጊዜ ግን ኮምፕሊትሊ በቃ ቼንጅ አድርጓል ነው ኮምፕሊትሊ ነው ቼንጅ ያደርገው እና ያለውን ነገር ፋሚሊ ቼክ ኢት ደስ ይለኛል። ራዲካል የሆነ ሽፍት ነው ያመጣው። አላለቁም እንደምታዩቸው እነዚህ ኤሪያዎች ቢልዲንጎች አሉ። ከቢልዲንጎቹ ሌላ ደግሞ እየተሰራ ያለ ብዙ ነገሮች አሉ። ይሄ ቀጥታ ከቦሌ የሚመጣውን ኤሪያ እና ቀጥታ እንግሊዝ ኤምባሲ ጋር ነው የሚደርሰው። እንግሊዝ ኤምባሲ ጋር ነው የሚደርሰው። በቃ ቢልዲንጎቹ ራፋን ቢልዲንግ እያያችሁት ነው። በደንብ መታየት የሚገባቸው ናቸው። እንግዲህ በጉጉት ሲጠበቁት የነበረው የምስራቅ አጠቃላይ ፖሊቴክኒክ ኮሌጅ ዙም አድርጌ ያሳያችሁ ይታያል። ይህን ይመስላል። በቃ በደንብ መጣችሁ እንዲህ እንድታደርጉት ማታውቁት ኤሪያ ነው። ገና አልተመረቀም ግን ያው ይሄ ኤሪያ በጣም ጠባብ ኤሪያ ነበር። በአስፋልቱም በምንም ጠባብ ነበረ። አሁን እንደዚህ ሰፋ ብሏል። ቱ ዌይ መንገድ ነው የሆነው። የእግረኛ መንገዱና የባይክ ምናምን መስመሮቹ በደንብ ሰፋ ደልቀቅ ብሏል። ይህንን ቪዲዮ ማሳያችሁ እናንተም ከቤት ወጣችሁ ያለውን ነገር የማየት ጉጉታችሁን ለመቀስቀስ ነው።
ጋር ኢንስታሌሽን እየተሰሩ ናቸው። የውሃ ቴሌ አሪፍ ነገር ነው ያለው። ብቻ come and check it, my brothers and sisters. ይሄ የፌዴራል ቤቶች ኤጀንሲ ንብረት የነበረው ነበር ቀድሞ የተሰራው ፊት ለፊት የምታዩት ህንጻ እሱ አሁን ያው ተራ ሆኗል ማለት ነው። እዚህ ሰፈር ላይ እሱ ነበረ በደንብ የሚታየው። ሱቆቹም ተከፍተዋል። እንደዚህ የግለሰቦች የሚይዘው መንግስትም በጨረታ አውጥቶ የሚያከራያቸው ሱቆች ጨቅ ናቸው እዚህ አካባቢ። እኔ አሁን አንድ ያልተቀየረ ነገር ይሄ የመብራት ፖል ብቻ ነው እውነት ያልተቀየረ ብዬ ማስታውሰው። እና በደንብ ያለውን ነገር መጣችሁ ቼክ እንድታደርጉት እና እንድታዩት እላለሁ። ቴንኪው በጣም መኪና ወደ መታቆት ጂ ይላል እንግዲህ ብሎ እኮ እንደዚህ ነው ፋሚሊው መታቆት። እስኪ ኮመንት ላይ ጻፉት። አሁን ያለፈውን የመኪና ሞዴል እነዚህ የኮንስትራክሽን ማሽነሪዎች ናቸው። እንደውም ያው ኔክስት ላይ ፍላጎት የሚሆነው የኮንስትራክሽን እና ማሽነሪ አከራይ እና ተቋራጭ ደስ ይለኛል እውነት። እንዲሁ እዚህ ጋር ፓርኪንጉ እዚህ ጋር ምንም አልነበረም። የሆነ ቤት ነበረ፣ የሆነች ምግብ ቤት ምናምን አይነት ነገር ነበረች። አሁን ግን በደንብ ተሻግሮ የምታዩት ማለት ነው። በደንብ ሰፋ ብሎ የኖርማል የፓርኪንግ ሆኗል ማለት ነው። ሰፋ ያለ ፓርኪንግ፣ ጽድት ያለ ፓርኪንግ ነው። አንዳንድ የቪዲዮ ካፕቸር የማያደርጋቸው ነገሮች አሉ፣ ግን ወጣችሁ ደግሞ እና ቼክ ስታደርጉት በደንብ ነገሩን አንደርስታንድ እንድታደርጉት ይረዳችኋል። ሻገር ነው እንግዲህ ፓርኪንግ ኤሪያ በጣም ሰፋ ያለ ነው። እንደምታዩት እዚህ ጋርም የግሬስ ይላል። መውለድ ለምትፈልጉ እዚህ ግሬስ የእናቶችና የህፃናት ሕክምና ሚለው ኤሪያ ላይ መጣችሁ መውለድ ትችላላችሁ።
እስከ ኢንግላንድ ኤምባሲ ያለውን ኤሪያ እንደምታያት ኮፊ ሀውስ ነች። ኮፊ ሀውሷን መጣችሁ መዝናናት ምትችሉ ነው። ኮምፕሊት የተቀየረውለት ይሄኛው በዚህኛው ሳይድ ሲሆን ወደ መገናኛ የሚወስደው መንገድ ነው። ብሪቲሽ ኤምባሲ ቀጥታ ነው የሚወጣው። እነዚህ ፊት ለፊት የምታያቸው ደግሞ የሾፒንግ ሴንተሮች ናቸው። ያው ሳይቱን ላይክ ሰብስክራይብ ገባላችሁ። ደግሞ የምታስቡ ከሆነ ባዮ ላይ አካውንት ያለ የወደደና አካውንት አለ በዛ በማስገባት ትብብራችሁን እንድታሳዩት ሰው ጠይቃለሁ።